ውሸታም ተብሎ እንደማይወሰዱ ያሳያሉ። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። አንድ ሰው ፈሪ ሊሆን ይችላል አሏቸው። አዎ ሊሆን ይችላል። ሙእሚን የሆነ ሰው ፈሪ ሊሆን ይችላል። አዎ እሺ ስስታም ሊሆን ይችላል። አዎ ዋሾ አሏቸው። ላ ዋሾ አይሆንም ሙእሚን። ሙእሚን እንዴት አድርጎ ዋሻል? የውሸቱን ይህን ያህል እምነቱን እያወቀ በቂያም ቀን እያወቀ እንካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት እያሉ ነብዩ ዐለይሂ ሰላቱ ወሰላም በአላህና በመጨረሻ ቀን ተማምን ጋር አያይዘው እንዴት ዋሻል? ያምናል በአላህ በመጨረሻ ቀን ያምናል። አይዋሽም፣ አበደን አይዋሽም ሙእሚን እያሉ ነብዩ ዐለይሂ ሰላቱ ወሰላም። አብዱላህ ብኑ ዐምር በጣም የውሸትን ክፋት እንድታውቁት አብዱላህ ብኑ ዐምር የሚባል ሰሃባ አንድ ቀን ረሱል እኛ ቤት እያሉ እናት የጠራችኝና ና እሰጥሃለሁ አለችኝ አለ። ተዓል ኡዕጢከ። ይሄ ብዙ ጊዜ ለልጆች ማታለያ የምንጠቀመው ነው። ስራን ግን የያዝነው ነው። ልጆች ገና በለጋ ውሸት የምናስተምርበት ማለት ነው። እና ነብዩ ዐለይሂ ሰላቱ ወሰላም ምን አሏት? ምን ልትሰጪው አስበሽ ነው አሏት። እሷም ዝም ብላ አልነበረምና ተምን ልሰጠው ነው? ቃለት ኡዕጢሂ ተምር አለቻቸው። ፈቃል አንቺ እኮ አማኢነኪ ለው ለም ቱዕጢሂ ሸይአን የሆነ ነገር ባሰጭ ብሎ ሰጣለሁ ብለሽ ከኩቲበት ዐለይኪ ከዚባ ውሸት ይጻፍብሽ ነበር አሏት። እንደሚባለው እኮ ኢማሙ አቡ ሐኒፋ አንድ ሸህ ዘንድ ሐዲስ ሊቀርቡና በቅሎውን ባዶ ሳህን ይዞ ገብስ የያዛት መስሎ እክክ ሲሉ ሰሙት ይባላል። እኔም ላይ ዋሽ ቢለው እንደሱ ላይ የሚቀረው ብሎ ትተውት ይባላል። ሱብሓነላህ ሰለፎቻችን ይህን ያህል የተረገሙ ነበረ። ይኸው ነቢዩም ዐለይሂ ሰላቱ ወሰላም ልጅ ለማታለል እንኳ የሚደረገው ውሸት በጣም አክብደውታል። በአሁኑ ሰዓት ግን እንዳሉት በተለይ ውሸቱ አንድ ቦታ አይቆምም። ውሸቱ አንድ ቦታ አይቆምም። በተለይ ይሄ ማህበራዊ ሚዲያ ከመጣ በኋላ ጸፋር ጋር የሆነች ሪከርድ ብቻ ተናግረህ መላክ ነው፣ የትም ቦታ ይደርስልሃል። ሱብሓነላህ የውሸቱን ወንጀል ስፋት አስበው። በአንድ በሁለት ሰው የሚቆም አይደለም። ይህንም ነቢዩ ዐለይሂ ሰላቱ ወሰላም ከዛሬ 1440 ምናምን ዓመት በፊት ተናገሩ። እንዴት አሉ መሰለም? ሚካኤልና ጅብሪልና ሚካኤል መጥተው ወሰዱኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሆነ ቦታ ደረስናሉ። ታሪኩ ሰፊ ነው። ካናም ሲዘገባ ነው። ሰውየው ተጋድሟል። ሌላው ደግሞ የተቆለፈ ብረት ይዞ ጉንጩን ይቀደዋል እስከ ጀርቱ ድረስ ተደንደሱ ድረስ እንዲሁ ካፍንጫው ጀምሮ ይቀደዋል። ከዓይኑ ጀምሮ ይቀደውና በዚህኛው ዙሮ ይቀደዋል አሉ። ይህን ጨርሶ ወደ ሲመለስ ይሄድናል አሉ። እንዲህ እያደረገ ሲያሰቃየው ሳይ ይህ ምንድን ነው ብላችሁ ይላል። ታሪኩ ሰፊ ነው። ይሄማ ሰውየው ጧት ይነሳና አንድ ሽት ይዋሻል፣ በየአቅጣጫው ትሄዳለች። በዛ የተነሳ እስኪያመን ድረስ በዚህ ይቀጣል አሉኛ ብሎ ነብዩ ዐለይሂ ሰላቱ ወሰላም። አስብ፣ የምትጽፋትን ልብ በል፣ የምትልካትን ሪከርድ፣ የምትልካትን ቪዲዮ ልብ በል። ምንድን ነው እየላኩ ያለሁት? እውነት ነው ውሸት? አረጋግጥ። አለዛ ይሄን ነገር ይገጥመሃል። ነገ ተነገ ወዲያ ይሄ ረቦቹም ብሎ ይቆጥሩታል። ምን አዛብ ቀብር ነው አሉ። የአኺራው አይደለም እኮ ገና ሲቀብር የሚቀጣው እኮ ነው። ሹፍ አኺ ገና ከቤተሰብ እንጥል ብለህ ቀብር ስትገባ ይሄ ይጠብቅሃል። የምትዋሽው ሁሉ ወይ ልብ በል። በዚህ አይነት ውሸት ስንት ሀገር እየፈረሰ ነው ያለው፣ ስንት ደም እየተማሰነ ያለው፣ ስንቱ እየተጣላ፣ ስንት ትዳር እየፈረሰ፣ ስንት ዝምድና እየተቆረጠ ነው ያለው፣ ስንት ገንዘብ እየተመዘበረ ነው ያለው። በዚህ አይነት ውሸት ማለት ነው። ያልሆነውን እንደሆነ ተደርጎ እየተላከ ሱብሓነላህ በስሜት ስንት ነገር እንደሚፈጠር በአሁን ሰዓት ማንም ሊገምተው የሚያዳግተን አይደለምና፣ ስለዚህ ውሸት በጣም አደገኛ ወንጀል ነው። ሰው ያጫርሳል፣ አገር ያጠፋል። ውሸት አሟሽ እተቁላህ ዒባደላህ። ስራችሁን አታበላሹ፣ ስነ ምግባራችሁን አታበላሹ። አጠቃላይ ውሸት በምንም ይሁን በምን ሐራም ነው። ወሰይአቱን አውዛሩ ወአውዛሩ ወአሳም ወንጀል ነው። ለባሪያው ለዚህ ይህንን ለሚያደርግ ሰው ውርደት ነው። ሰው ዘንድ ውርደት ነው፣ አላህ ዘንድ ውርደት ነው። መቼም ዋሾን ሰው ማንም አያከብረው። ዋሾ መጣ ነው የሚባለው አይደል? ምን እሱ አይቆጥር ነው የሚባለው አይደል? ምን ተሱረት ይገኛል? ሐታ ዩክተበ ዐንደላሂ ከዛባ። አላህ ዘንድ ውሸታም ተብሎ ተጽፏል። ማንም የሚያምነው የለም። ውርደት ነው እኮ ሁለቱም ሀገር ውርደት። ስለዚህ ለምን ይህን ስነ ምግባር እንላበሰዋለን? ሱብሓነላህ አንዳንድ ቦታ ስንገድማ እንደው ውሸት በቃ ዚክሩ ቅድም እንዳልኩት በተለይ መናኸሪያ አካባቢ ንግዱ ዓለም አካባቢ ወላሂ ወንድሞች እስኪ እንደው አስቡት፣ ሾፌር ላይ የምንሰራ ሰዎች
ወላሂ ያልደረሰበት ቦታ ደርሻለሁ ኮመርሻል ነው እሱ ወደ ጋር ነው ገና ወይም ደግሞ በሩቅ ነው ያስባል ብሎ ያወራል። ሱብሃንአላህ የማይሆን የለም። አሁን ባይሆን ነው ይላል ሰውየው ሊሄድ ነው ብሎ ተቀምጦ ይጠብቃል። ሌላ ማለት ነው ይፈልግ ረስቱ ሸታ አለ በቃ ዙሪያ ያጎናውን የዛሀበር ዕቃ ነው የዛሀበር ዕቃ ነው እንዲህ አይነት ዕቃ ነው ምን ተቆጥሮ የሚያልቅ አይደለም። ሁላችንም እናውቀዋለንና ይሄ በጣም ከባድ ወንጀል መሆኑን ተረድተን አላህን እንፍራ፣ ወደ አላህ እንመለስ። ውሸት በተለይ ደግሞ ከትላልቅ ሰዎች ሲሆን ከባድ ነው። ለማንኛውም ሁሉም ውሸት ሐራም ነው። ሶስት ቦታ ላይ ብቻ ነው መዋሸት የሚፈቀድ። አንደኛ ጦርነት ላይ ነው። ሁለት አልሐምዱሊላህ ስለሆነ ሁለተኛ ሰው ለማስታረቅ ነው። ለማስታረቅ ብለህ ምናልባት ይወድሃል እሱ እኮ የመታረቅ ደረጃስ መስማማት ፈልጊያለሁ ዝምድናውን ፈልጊያለሁ ብለህ ብታሽ ችግር የለም። ይሄ ይፈቀድልሃል። ሌላው ደግሞ ሚስትህ እንዳትከፋብህ እና እወድሻለሁ በላት እወድሃለሁ በይው። ይሄ ችግር የለው። አንዳንድ ችግር እንኳን ቢኖር በቀልብ ላይ የሆነ ነገር እንኳን ቢሆን ቤቱ ተስማምቶ መኖሩ ይፈልጋልና ቤት እንዳይበተን ልጅ እንዳይበሳቆል ንብረት እንዳይበተን ስለሚፈልግ እወድሃለሁ እያልሽ ኑሪ። ችግር የለም። ውሸት ነው። እወድሻለሁ በላት ምን ችግር አለ? ሌሎችም እንደዚህ እሷን ያስደስታት የሚችል ነገር ለማታለል ሳይሆን ይላሉ። ልብ በል አንቺም አንተም ለማታለል አለ ለመዋደድ ኑሮውን ለማሳመር አብሮ ለማኖር ሲባል መዋሸት ይቻላል። ከዚህ ውጭ ግን መዋሸት አይቻልም። سبحانه أيها المسلمون أن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم من النار. ثم صلوا وسلموا على محمد ما تصلي على نبيكم بقوله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد. السلام على النبي ورحمه الله وبركاته. رضي الله عن الاربعه الخلفاء الراشدين وجميع الصحابه اجمعين ومن تبعهم باحسان الى يوم الدين. اللهم اعز الاسلام والمسلمين. اللهم اعزنا على القوم الكافرين. اللهم انصرنا يا رب العالمين. اللهم انصر الاسلام والمسلمين في فلسطين وفي غيرها وفي انحاء العالم يا رب العالمين. اللهم انصرنا على اعدائنا اللهم دمر وخرب دولة اعدائنا يا رب العالمين. وعمر يا ذا الجلال والاكرام دولة المسلمين وبيوتهم بقدرتك لا بقدرتنا يا ذا الجلال والاكرام. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات والمؤمنين والمؤمنات الاحياء منهم والاموات. وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين.